የጉልላቱን መስቀል ለእድሳት ዛሬ በይፋ ወርዶ እድሳት ተደርጎለት ተጠግኖ ለረጅም አገልግሎት እንዲሰጥ ተደርጎ ለሚቀጥለው ትውልድም እንዲተላለፍ ረጅም ዓመት እንዲያገለግል ተደርጎ ወደ ክብሩ ይመለሳል ማለት ነው። አሁን ወርዶ ወደ ወርክሾፕ ነው የሚገባው። ምዕመናን እግዚአብሔርን አመስግኑ፣ እልል በሉ፣ እግዚአብሔርን አመስግኑ። አምላከ ቅዱስ ጊዮርጊስ እየረዳን ነው። ከምንም ከባዶ ተነስተን ዛሬ ስራውን በይፋ አስጀምረን እንግዲህ የእድሳቱ ስራ በሚገባ እየተሰራ ነው የሚገኘው። የእድሳቱ ስራ በክብር አባታችን ክብር መላከ ገነት ክብር ወልደጻድቅ ዋና መሪነት የህንፃ እድሳት ኮሚቴ በመቋቋም ከጥር 18 ጀምሮ የእድሳት ስራው በይፋ እየተከናወነው ያለ እናንተ እገዛ ምንም ነገር የተደረገ የለም። ምዕመናን እግዚአብሔርን አመስግኑ። በክብር አባታችን መሪነት ይኸው ስራው በሚገባ እየተሰራ ነው የሚገኘው። አሁን ይህንን የምታዩትን ከ129 ዓመተ ምህረት በኋላ የሚወርደው መስቀል የሚቀየር የሚለወጥ ሳይሆን ተሰርቶ ተጠግኖ ራሱ ተመልሶ ወደ ቦታው የሚመለስ ይሆናል ማለት ነው። እግዚአብሔርን አመስግኑ ልበሉ ምዕመናን። ክቡር አባታችን እንደተናገሩት በማዕከላችሁ የጥላ ይዞራል። ሁላችሁም ከበረከት እንድትሳተፉ እንዲሁም የጀመርነው የዚሁ የእድሳቱ አገልግሎት ወይም እገዛ የሚሆን ትኬቶችን ማሳትመናል። ምዕመናን ከዚህ በፊት ሁላችንም ገዝተን ሊሆን ይችላል። ዛሬም ደግሞ ይህ ታሪካዊ ስራ እያያችሁ ነውና ሁላችሁም የትኬቱንም እየገዛችሁ እንድትሄዱ የበረከቱ ተሳታፊዎች እንድትሆኑ በበረከት በረድኤት በቸርነት ቅዱስ ጊዮርጊስ ሁላችንንም እንዲረዳን የቅዱስ ፍቃዱ ይሆንልን። ወደ ክቡር አባታችን ሊቃውንቱ የጀመሩትን ወረብ ትፈጽሙታል አይሻልም? አዎ ትፈጽሙታላችሁ። እንግዲህ ያው ይሄ መስቀል እስከ ዛሬ ድረስ ባለበት ቦታ ብቻ ነበር ሲታደስ የነበረው። ዛሬ አጼ ምኒልክ ይህንን ቤተክርስቲያን መስርተው የሰቀሉትን መስቀል ነው እንግዲህ አሁን ዛሬ ለእድሳት የምናወርደው። እድለኞች ነን በእውነት። እልል ብላችሁ እግዚአብሔርን አመስግኑት። እንዲህ አሁን ሲወርድ እንዳየነውና በክብር እንዳወረድን ደግሞ በክብር ተሰርቶ እያንዳንዱ ነገር አልቆ ደግሞ እንዲህ ለማየትና እግዚአብሔርን ለማመስገን እንዲያበቃን ነው። እንግዲህ ተባበሩ። ኪሳችሁንም እንግዲህ ለእግዚአብሔር ያልሆነ ለቅዱስ ጊዮርጊስ ያልሆነ የምንላችሁ በዓለም መድረክ በዓለም ላይ ያለን ሁላችንም ይሄንን ስራ ስናይ ልናለቅስ ይገባል። ደስታ ሊያስለቅሰን ይገባል። ምክንያቱም እግዚአብሔር ለኛ ፈቀደልንና ይሄንን ስራ እንድንሰራ እንድናይ አደረገን። የታሪክ ባለቤት እንድንሆን ፈቀደልን። ስለዚህ አይደለም ገንዘባችንን ሕይወታችንን ጭምር ልንሰጥ ይገባልና ጥላው በመካከል ለሚዞረውም ትኬቱንም ማንኛውንም ስራ ለማገዝ እኔ ለቅዱስ ጊዮርጊስ ያልሆነ ምንም ነገር የለኝም ብለን ሁሉ ነገራችንን ለሱ መስጠት ያስፈልጋል። ሊቃውንቱ የጀመራችሁትን ቃል እግዚአብሔር መጨረስ ይችላል።
የተመሰገነ ይሁን። እንዲህ እንዳየን አሁን ዛሬ ለስራ እንዳነሳ ነው ራሱ መልሶ ታድሶ ያን የነበረው መስቀል ሁልጊዜ አይናችንን ወደ ሰማይ አንጋጠን የምናየው በጊዮርጊስ በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አናት ላይ ቅዱስ ጊዮርጊስ ራሱ ፀሐይን አሳየ፣ መስቀሉን ሊባርከን ወረደ እያሉ ሊቃውንቱ ዘምረዋልና ይህንን ያየነውን ሁላችንም አምላካችን እግዚአብሔር ፈቅዶልን ስራው ተሰርቶ ሌሎችም አሁን ወደዚህ የማይወርዱ እዛው ባሉበት የሚሰሩ ስራዎች ሁሉ በሰላም ተከናውነው እንዲፈጸሙ ትልቁ ጸሎት ነው። እግዚአብሔር ሆይ ቤትህን ስራ ልትሉት ይገባል። እልልታው፣ ጭብጨባው ጸሎት ነው። አመስግኑት እግዚአብሔርን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። አሁን እንግዲህ ማሽኑን እያወረዱ ነው ያሉት። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን እያየን በዓለም ላይ ያለን ሁላችንም በዓለም ላይ ያለን በውጭም ሀገር በሀገር ውስጥም ያለን ሁላችንም ይህንን አይተን ዝም ልንል አይገባም። 1423ን ሁላችንም ዛሬ ቁጥሩ 1423 ካልተነካ 1423 ማለት ጻድቁ አቡነ አረጋዊና ሰማዕቱ ቅዱስ ጊዮርጊስ ያውም የልዳው እንዲሁም የአድዋው ታቦት ዛሬ ስራው ሊሰራ መስቀሉ ከላይ ወርዷል። አሁን ይህንን ምልክት የቤተ ክርስቲያናችን ምልክት ቆጭቶን በአጭር ጊዜ ውስጥ በተያዘለት ጊዜ ብቻ ሳይሆን ቀኑ አጥሮ መስቀሉ ወደ ነበረበት ቦታ ተመልሶ እንዲባርከን እንድናየው እንዲፈቅድልን ሁላችንም ልንረባረብበት ይገባል። 1423ን ሁላችንም ዛሬ ብቻ ሳይሆን በየቀኑ እየነካን በየቀኑ ይህንን ቁጥር እየዳሰስን አንድ ነገር ማድረግ አለብን። መስቀሉ የሚያርፍበት ኮሚቴው ማሳረፊያ አዘጋጅቷል። እዛ ላይ መጨረሻ ያለ መጋፋት ማየትም ይቻላል። ሁላችንም ይህንን እያየን እዛ ላይ ራሱ ይህንን ስራ ተሰርቶ እንዲያልቅ እርዳን ብሎ
ስጦታም ሰጥቶ ቃል ኪዳን ገብቶ መሄድ ይቻላል። ምዕመናን እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ይመስገን። እልል ብላችሁ እግዚአብሔር አመስግኑት። እግዚአብሔርን አመስግኑት። እግዚአብሔር የተመሰገነ ይሁን። ማስቀመጫ ነው፣ አትጋፉ። ባላችሁበት ሁኑ። ቀስ በሉ። ቀስ ማለ ወርቅ ከመትባርከን ቅዱስ ጊዮርጊስ ዛሬ መስቀሉ እንደወረደ እንዲህ ባዶ ምድር መስቀሉ ከሪዱ መስቀሉ